ሰላም ቤተሰብ ከሊቢያ ከእስር ቤት ብር ተከፍሎልኝ አምልጬ አሁን ወደ ሀገሬ ደርሻለሁ። የትኛውም ስራ ካገኛችሁልኝ እባካችሁ ቤተሰቦች አግዙኝ። በመጀመሪያ ራስን አስተዋውቀና የሰፈር እንደሆንክ ምናምን ነገር። ስሜ ናትናኤል ይባላል። የተወለድኩት ጣሊያን ሰፈር ነው፣ አዲስ አበባ ማለት ነው። እሺ፣ ወዴት ነበረ ስደትን ያረከው እና መቼ ነበር? ወደ ጣሊያን ለመሄድ ነበር የተነሳ ነው። ከዚህ ከአዲስ አበባ ስንነሳ ጣሊያን አስበን ነበር የተነሳ ነው ከዚህ እና እንደዛም ሆኖ ያሉን ነገር ነበር ያጋጠመን። መንገዳችን የከፋን ያጋጠመን። በቀን እንደበደባለን፣ እንገረፋለን። በቀን 3 እየተገረፍን እህል አንበላም። ብል ታውቃለህ? የብል እንትን የተበላ ብል ነው የሚባለው፣ የተበላ እሱን ነበር የምንበላው። መኮረኒ ማለት ኤክስፔርድ ያደረገ እግራችን ቁስልስልስል እስከሚል ፓራላይዝ እስከመሆን ድረስ ፈጣሪ ነው ለዚህ ቦታ ያደረሰን፣ ሀገሬው ላይ ያደረሰኝ። ለሰው ልጅ ከባድ የሆነ ነገር ነው ያሳለፍኩት። ኪሎዬ እስከሚወርድ ኪሎዬ 30 እስከሚሆን ከዛ በታች ሆኗል። እግሬ ምን እያባበጠ እየፈነዳ ጓደኞቼ እየተሸከሙኝ መሄድ እስከሚያቅተኝ ድረስ ነው። መታጠብ ገሌን መታጠብ እስከሚያቅተኝ ብዙ ነገር ነው ያጋጠመው። ህይወቴ እዛ ጊዜ ለኔ ምር ብለኝ ነበር። አሁን ላይ ፈጣሪ ይመስገን። ስደት መጥፎ ነው። ስደት መጥፎ ነው። በእኛ ይብቃ ስደት። የትኛውም ስራ ካገኛችሁልኝ እባካችሁ ቤተሰቦች አግዙኝ። መስራት እችላለሁ። ገና ልጅ ነኝ። የተገኘውን ስራ መስራት እችላለሁ።